ሰላም እንዴት ናችሁ? ሰለሞን እባላለሁ። በህብረተሰብ ጤና ስፔሻሊስት ማስተርስ ዲግሪ አለኝ እና በነርሲንግ የመጀመሪያ ዲግሪ አለኝ። በዚህ ዩቲዩብ ቻናሌ አንዳንድ ነገሮችን ማውራት እፈልጋለሁ። ከህክምና ጋር የተያዙ ነገሮችን ለምሳሌ ህፃን ልጅ በአጋጣሚ ከፍተኛ ትኩሳት ቢይዘው አንድ እናት ምን ማድረግ ትችላለች የሚለው ትኩሳት በጣም ከፍተኛ ትኩሳት በድንገት ወይ ተኝቶ ሲነሳ ትኩሳት ቢይዘው እናት ምን ታደርጋለች የሚል እስቲ መነጋገር ማውራት እፈልጋለሁ። ይህን ነገር ለማውራት የፈለኩባቸው ምክንያቶች ብዙ ጊዜ በማየው ነገር እናቶች ልጆቻቸው ትኩሳት ሲይዛቸው ወዲያውኑ ጤና ጣቢያ ይወስዳሉ። ጤና ጣቢያ እንደውም የሚወስዱት በጣም ጥቂቶቹ ናቸው። ከጤና ጣቢያ ከሚወስዱት በላይ የግል ክሊኒክ የሚወስዱ ይበዛሉ እና የግል ክሊኒክ ደግሞ ልክ ትኩሳት አዩ በቃ ወባ ሊሆን ይችላል ወባ ክኒን ያስጀምራሉ። ይህ ደግሞ ለህፃናቶቹ እድገት፣ ለጉበታቸው፣ ለኩላሊታቸው እና ለአእምሯቸው እድገት አጠቃላይ ያላቸው እድገት በጣም ከፍተኛ ተጽዕኖ አለው። መድኃኒቶች በህክምና ሳይረጋገጥ ይህ በሽታ አለበት ተብሎ በላቦራቶሪ ሲያረጋግጥ መውሰድ የለበትም እና አንድ እናት ልጇ በድንገት ትኩሳት ቢይዘው ማድረግ የምትችለውን ነገሮችን የመጀመሪያ ደረጃ ህክምና ልነግራችሁ እፈልጋለሁ። አንድ እናት ልጇ ትኩሳት ቢይዝባት ምን ታደርጋለች? ወዲያውኑ ትኩሳት ከያዛት ወይም ከያዘው ልጇ በቀዝቃዛ ውሃ ወር ደግሞ ኮልድ ኮምፕረስ በምንለው ነገር በቀዝቃዛ ውሃ ሰውነቱን መያዝ የመጀመሪያ ደረጃ ህክምና ሊሆን ይችላል። ሌላው ትኩስ ነገሮችን መስጠት። ምክንያቱም ትኩስ ነገር ስትሰጥ ሰውነቱ ትኩስ ወይም ደግሞ ትኩሳት ስላለ የውስጥ የህፃኑ ወይም የህፃኗ በሽታን የመከላከል ወይም ደግሞ ኢሚዩን ሲስተም የሚባለው ወዲያው ከፍተኛ የሆነ ትኩሳት እንደመጣ አስቦ ወዲያው አንቲቦዲ ያዘጋጃል። ደግሞ ያን ትኩሳት ለማብረድ የራሱን የሰውነት ሜካኒዝም ወይም ደግሞ የራሱን ዑደት ይጠቀማል። ሌላው ፈሳሽ ነገሮችን ቶሎ መስጠት። ለምሳሌ ህፃኑ ከ3 ዓመት በታች ከሆነ ጡት ቶሎ ማጥባት፣ ፈሳሾችን ቶሎ መስጠት ሊሆን ይችላል። በጣም ከባሰ ደግሞ መስታገሻ ሲረፕ ሰጥቶ ትኩሳቱን ይታይና 3 ተከታታይ ጊዜ ተለክቶ ትኩሳት ወይ ደግሞ ስታየው እናት ካልቀነሰ ወደ ሐኪም ቤት ትሄዳለች እና እንደዚህ አይነት ነገሮች ማድረግ ነው የሚገባት። ወዲያው ትኩሳት አለበት ተብሎ ወደ ጤና ጣቢያ ወደ ግል ክሊኒክ ተኬዶ መድኃኒት ማስጀመሩ ስህተት ነው ማለት ነው። ሌላው ከዚህ ጋር በማያያዝ አንዳንድ ጊዜ ወባ ነው ተብሎ የሚሰጡ መድኃኒቶች በጣም ጉዳት አላቸው። ለጉበታቸው እድገት አጠቃላይ በጣም ዳሜጅ ነው የሚያደርጉትና ይህን ነገር ጥንቃቄ አድርጉ። እንደነዚህ አይነት ትምህርታዊ ቪዲዮዎችን እንዳጋራችሁ እንድሰጣችሁ ሞር ይሄን እንፈልጋለን በሉኝ። እኔም በዛ ነገር ላይ ሰፋ ያለ ማብራሪያ ይዤላችሁ እመጣለሁ። በጣም አመሰግናለሁ። ይሄ እንደመጀመሪያ እንደመታወቅ ቀለል አድርጌ ለማቅረብ ያህል ነው ይህንን ቪዲዮ የሰራሁት። በጣም አመሰግናለሁ። ሶሉሽን ቲዩብ ይባላል። በጣም ቴንኪዩ። ፎሎ፣ ሰብስክራይብ አድርጉ፣ ላይክ፣ ኮሜንት ሀሳባችሁን ስጡ። በጣም ቴንኪዩ። ሰላም አሉልኝ።